እሁድ ሌሊት 9 ሰዓት ሲሆን እንደ ቀድሞው ተዋሃደና ነፍሱን ተጎናጽፎ የአምላክነቱን ብርሃን እንዳላዛር እንደ ሌሎቹም ሙታን አስነሽ ሳይሳ እርሱ ተነሳ በኃይል ክፈቱልኝ መነጽፍቱልኝ ሳይል በዚህ ጊዜ ተነዋወጠ ቦታው። ዘበኞቹም ይህንን ሁሉ ሰምተው እንደ ሬሳ ከምድር ወደቁ ፈርተው። 2 ሴቶች ሽቶ እየቀቡ ሊያለቅሱ እሁድ ሌሊት ገና ሳይነጋ ተነሱ። መቃብሩን ቀደም ብለው ጎበኙ ነጭ ለብሰው 2 መላእክት አገኙ። መላእክቱም እንደ እግረ ፀሐይ ሲያበሩ ቢያገኟቸው እነዛ ሴቶች አፈሩ። መላእክቱም እንዲህ ይሏቸው ጀመሩ፣ የምትሹ ተነስቷልና አትፍሩ። መነሳቱን ለሐዋርያት ንገሩ። እኒያም ሴቶች ተነሳ ብለው ሊያወሩ ሐዋርያት ወዳሉበት ቤት በረሩ። ሕያው ሆኖ ጌታም በመንገድ ታያቸው። እንዴት ናችሁ? አስታረቅኳችሁ አላቸው። እኒያም ሴቶች ጌታ መሆኑን አወቁ፣ ሰገዱለት፣ ከጫማው በታች ወደቁ። ጌታም ደግሞ እንደዚህ ብሎ ላካቸው፣ ወንድሞችን ገሊላ ቆዩኝ በሏቸው። ሐዋርያት ተነስቶ አየነው ቢሏቸው አላመኑም፣ ሐሰት ነገሩም መስሏቸው። እሁድ ማታ በዝግ ቤት ገብቶ ታያቸው። እንዴት ናችሁ? አስታረቅኩ አላቸው። አሳያቸው ከመጠራጠር ሊያድን እጁን እግሩን የተወጋውን ጎኑን እስከ 40 ቀን አስተማራቸው ኪዳን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን።